ትራምፕ ቃላቸውን አጥፈዋል። ኢራን ላይ ጥቃት ሰንዝረዋል። የአሜሪካና የእስራኤል ጥምር ኃይሎች በኢራን ኃይል ማመንጫ ላይ ጥቃት ሰንዝረዋል። የአሜሪካና የእስራኤል ጥምር ጦር በኢራን የሚገኙ ቁልፍ የኃይል ማመንጫና የኢነርጂ ተቋም ላይ ያነጣጠረ ጥቃት መፈጸማቸውን የኢራን ባለስልጣናት እንግዲህ አሳውቀዋል። ትራምፕ ትላንትና እንግዲህ ለ5 ቀናት ጥቃቱን አራዝሜዋለሁ ወይም ደግሞ በኃይል ማመንጫ ላይ የማደርሰውን ጥቃት አራዝሜዋለሁ ብለውን ነበር። ነገር ግን እንግዲህ ዛሬ በኢስፋሃንና እንዲሁ ደግሞ ሮምሻ የሚገኙ የኢንዱስትሪ ማዕከላት ላይ ያነጣጠረ ጥቃት ዝሯል። እስራኤልና አሜሪካ በኢራን ኢስፋሃን እንዲሁ ደግሞ ኮረምሻህር የኢነርጂ መሰረተ ልማቶች ላይ እንግዲህ ጥቃት ፈጽመዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኢነርጂ መሰረተ ልማቶች ላይ እንግዲህ ጥቃት ለመፈጸም የታቀደውን ጊዜ ገደብ ወደ 5 ቀን ማራዘማቸውን ትላንት ተናግረው ነበር። ነገር ግን እንግዲህ አሁንም ዛሬ ጥቃት ፈጽሟል። ምንም እንኳን እንግዲህ ጥቃት ቢፈጸምም ነገር ግን በሁለቱ የኢነርጂ መሰረተ ልማቶች ላይ በተፈጸመ ጥቃት የከፋ ጉዳት አለመድረሱ ነው እየተነገረው። በኢነርጂ መሰረተ ልማቶች ላይ እንግዲህ ኢራን ጥቃት ከደረሰባት በኋላ ኢራንም አርፋ አልተቀመጠችም። ኢራን እንግዲህ ያጸፋ ምላሽ ሰጥታለች። በእስራኤል እንግዲህ የተለያዩ ከተሞች እንዲሁ ደግሞ በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ እንግዲህ ኢራን ጥቃት ስታደርስ ማምሸቷን የኢራን አብዮታዊ ዘብ እንግዲህ አሳውቋል። ጦርነቱ ሊያበቃ ነው ብለን እንግዲህ ትላንት ሳንጨርስ አሁንም ነገሮች እንግዲህ ድጋሚ ተባብሶ እንደቀጠሉ ይገኛሉ። ይህ ጦርነት መቼ ያበቃል? ሀሳባችሁን ኮመንት ላይ አስቀምጡልን። ፕላስ ምልክቷን መንካታችሁ እንዳይረሳ።